ገብቷል። ከዚህ በኋላ እኔን ጋም ደግሞ እየመጣ ህይወቴ ውስጥ እንድትበጠብጠኝ አልፈልግም። ያልሆነ ነገር ምናምን ስላልገባኝ አልፈልግም። እኔ ያልሆነ ነገር ራሴ ነኝ የማውቀው። በቃ ማለት ያልሆነ ነገር አሁን እዚህ ጋር እየመጣህ እኔ አብራራልኝ ምናምን እንድትለኝ አልፈልግም። የማብራራት ግዴታ ያለብኝም አንተን አይመለከተም። ሰው ምን አይቶ ነው እኔን ውጣ አንተን እሷና ዳጊ ያምራሉ እነሱ ናቸው የሚያምሩት። ሰላም ሰላም ፋሚሊ ከመይ አኻትኩም ኣብ ዘለኹም ሰላም ክትኾኑ እንዳተመነኹ ያው ሎማዓንቲ ከምቲ ልሙድ ብኻሊ ቪድዮ ተራኺና ኔና ማለት ቤተሰብ ሰላም እንዴት ናችሁልን? ያው ዛሬ እንደተለመደ በሌላ ቪዲዮ ተገናኝተናል። ያው የኛ ነገር እያያችሁት ነው። ብዙ ሰጣ ገባ ውስጥ እየገባን ነው በማይሆን ነገር። እኔ ግራ ገብቶኛል ምን ማድረግ እንደምችልም ምን ማድረግ እንዳለብኝ በቃ ግራ ገብቶኛል። ስለ የሆነ ነገር ያለው ነገር አልገባኝም። በቃ ነገሮች እንደዚህ መሆኑ መከተል ደግሞ ነገሮች እንደዚህ መከተል እንዳለባቸው እንደሌለባቸው እየተረዳሁኝ ነውና አሁን ማድረግ ያለብኝ ነገር አይ ቲንክ አብሪኮ ማግኘት ነው ያለብኝ። ያው ባለፈው እንዳያችሁት በጣም ከዚህ በፊት ያደረጋችሁ ያለው ነገር ምንም እያስደሰተኝ አይደለም። እኔም ይሄ ኮንፈርት ሊሰጠኝ አልቻለም። በቃ ሁሌ ከጽጌ ጋር በተገናኘኝ ቁጥር እሱ ችግር እየፈጠረ ነው ያለው ነገርና ይሄ ነገር ለምን አግኝቼ አላወራውም እያልኩኝ ነው ሳስበው። ከጽጌ ጋር የሆነ ግንኙነት ያለው ይመስለኛል ወይም ነበረው ብቻ አላቅም። ጽጌም ምንም ነገር የለንም እያለች ነው እና በሱ በኩሎኝ ደግሞ ነገሮችን ማጤን ፈለኩኝ ማወቅ ፈለኩኝና ለምን አላገኘውም ብዬ ዛሬ ጠርቻለሁ ማለት ነው። ያው ኸምዙ ኸውንዝ ጋርነ ያው ትሪዮ ነርኩም ቤተሰብና ናመጸ ብዙ ችግር ይፈጠር ነሩ ጽጌ ወላ ምሳይ خلاውን በቃ ምንም አለኸርደን ያኻለ ቢያንስ ዘሆነ ሰው እኮ ሓደ ሰብ ተሃልዩ አቤኑ ተዘዛረባ ችግር ይውልና አቤኑ ረኺው ድሊት ተዝገብር ምንም ችግር ይውልን። ግን ድማ ምሳይ خلاው መጽ ኸምዙ ኸዛረባ ኸሎ በቃ ምንም ሴንስ ይድብር ይብጣሚ እና አነት ነገር ንሱ ደቢርኒ ምንም ኮንፈርት ኾነ ይኻለ ምክንያቱ ኦሬዲ ጽጌ ምሳይኒ አለው ማለት ነው። ሕዝ ምሳይ ታለስ መጽ ኸዛረባ ኸሎስ ንዓይ ምሽት ኸምዘ ይና ፈለጠ ኸምዘ አይነት ክራኻ ይግባን ነይሩ ትክክል ይኾነን ዘካይዳ ዝገብሮ ዘሎ ነገር ትክክል ኾይን ስለዚ ተሰምዓኒ ያው ረኺው ኸዛሮ ደሊን ይኸብሪኮ ያው ሪኮ እና ጽጌ ዘለዎም ግንኙነት አነ ምንም አይተረደንም። ያው ጽጌ ብዝ ነገራት እንተኾይኑ ያው አነም ብዝተዓዘብኩ ምንም አይነት ረኽከም ሲውለም ይዝፈልጥ ጀስት ማሐዝት መሆንም ያ ነገርህን ማሐዝት መሆንም ይዝፈልጥና እንደ ህር ማሐዝ ኦቶ ሆይና ናታ ጽቦ ይخدል ዘሎ ናታ ጽቦ ነገር ይሐስብ ዘሎ ወይ እስከ አኸ እንደዚ መጽዩ አብናተ ህይወትና መጽኸርብሽ ይኖረን እና እዚ ነገር ዝተክል ይሆነና ንምንታይ ረኺው ዘዛሮ አብሪኮ ታይ ችግር ነው ወይስ ምሳይዲ ተችግሩ ወይ ከአምስ ጽጌዲ ችግሩ ክፈልጥ ስለዘለኒ ቤተሰብና ከዚ ነብሪኮ ጸውየ እኔሁ ያው ረኺው ዘዛሮ ብዙሕ ነገር ነው ክትይው እንዲደል ብዙሕ ነገር ያው እዚ خዛሮ ኸለኹ ግን ምንም አነ ችግር ክፈጥር ደል ይኾንኩ ነው ምናምን ይሆነ ያው አነ ምንም አይን ችግር ፈጣር ሰው ይኾንኩ ችግር ክፈትሕ ወይ ክፈጥር ሪሁም ነው ትፈልጡና ለማ አንተ ረኺው خዛሮ ዝደለኹ ብዙሕ ነገራት ኣሎ ካው خዛሮ ወንዝህል በቃ ታይነት ክዊኒኦ ምጽጌ ዝብል ነገር ካውን አነ ክመጽኸለኹ ሲንምታይ ዝድብሮ ምሳይ ክኾን ከላ ንምንታይ መጽ ችግር ዝፈጥር ምሳይዲ ችግር ወይስ ምጽጌዩ ጽጌዲ ዝፎቶ ኾይኑ ወይ ብቻ ይተረደና ያው መጽሪኹም ወይኹም ዝሓለፈት ቪዲዮ በቃ ዘይኾነ አክትታት ይገብር ነይሩ ዘይኾነ ዘረባ ይዛረብ ነይሩ አነ ምንም ኸምዛ አይነት ነገር ምንም አይመስልንም። በርግጥ መጽ ችግር ተፈጠረውን ወዓልቲ ተችግር ምበር አነ ምንም እስካዚ ጎርኩ ድረስ ምንም አይነት ችግር አይወጽሕና ግን ንምንታይ ኸምዛ አይነት ነገር ሲ ችግር ዙሪያ ይኸርሐቅ ስለዝደል ያለ በቃ ዙሪያ ዘሎ ነገራት ኩሉ በሰላማዊ መንገድ ኸይ ስለዝደል እዩ እና ያ ቤተሰቡን ብዙሕ አስተያየትኩም ናራኹ ነርና ትነገር ንስቀጽልዎ ምናምን ትሉለኹም ቤተሰብ ያው ከምዛ አይነት ነገር ኸጽል ተኾይኑ ያው ዙሪያ ኸዘሎ ችግራት አርሒካ ዙሪያ ኸዘሎ
ሕማ ነገራት ኣወጊድካ ይኾን ዘሎ ነገራት ብሰላማዊ ነገራት ብጽቡቕ መንገድ ክኸዱ ስለ ዘለዎም ኢና ቤተሰብ ሎማዓንቲ ከረኹ እየ ብዙሕ ነገር ነው ዋጊዕና ሎማዓንቲ በይኔ ኮይነ ዝረኹ ዛሬ ጽጌ የለችም ብቻዬን ነው የማገኘው። ለዛም የመረጥኩት ያው ሁሌ በተገናኙ ቁጥር እያያችሁት ነው። ሁሌ ጭቅጭቅ አለ፣ ያልሆነ አክት አለ፣ ያልሆነ መነጋገር ትርፍ ወሬ አለ ምናምንና እሱን ነገር አልፈለግኩትም። እኔ ስላችሁ በቃ ዙሪያችን ላይ ጥሩ ነገር ነው ዙሪያችን ላይ ጥሩ ነገር ነው መሆን ያለበት እንጂ ምንድነው እንደዚህ መጨቃጨቅ ጥሩ ነው አልተሰማኝም። ለሁላችንም ጥሩ አይደለም ብዬ ስላሰብኩ ነውና ቤተሰብ አግኝቼ ብዙ ነገር አወራዋለሁ፣ ብዙ ነገር ጠይቀዋለሁ። ችግሩ ከኔ ጋር ነው ወይስ ከጽጌ ጋር ነው የሚለው ነገር መጠየቅ ፈልጋለሁ። ምክንያቱም ከኔ ጋር ከሆነ ችግሩ ተነጋግረን ያለውን ችግር መፍታት ነው ያለብን። እኛ ህፃን ልጆች አይደለንም፣ ኦልሬዲ ትላልቅ ሰዎች ነን። ያለብን ችግር ተነጋግረን ነው መፍታት ያለብን ብዬ ስላሰብኩኝ ነውና እሱ የሚለውን እንሰማለን። እንገናኝና ብዙ ነገር ጠይቀዋለሁኝ። ያው እሱ ፈቃደኛው ነው እየመጣ ነው። ያው ለሱ ማመስገን እፈልጋለሁ። ፈቃደኛው ነው መምጣቱ። ያው ጊዜ ስለሰጠኝም ማመስገን እፈልጋለሁኝ። ከዛ ብዙ ነገር ከእናንተ ጋር ሆኜ ጠይቀዋለሁ። ያለውን ነገር እኔ ግልጽ ሆኖ እንዲቀጥል ስለምፈልግ ማለት ነው። እኔ ችግር ለመፍጠር አይደለም የመጣሁት። ያው ከጽጌ ጋር ታውቁታላችሁ፣ እሷም ተናግራለች። እና ቤተሰቦች ኦሬዲ እንደ ትላልቅ ሰዎች ማውራት አለብን። እንደ ደረሱ ሰዎች እንደ ትላልቅ ሰዎች ማውራት አለብን። በቃ ባጭሩ ያለውን ነገር መፍታት አለብን። ምንም ችግር መፈጠር የለበትም። የሚሆን ነገር ከሆነ ይሆናል፣ የማይሆን ከሆነ ደግሞ አይሆንም። ስለዚህ ተነጋግረን መፍታት ያለብን እንጂ እንደዚህ እሱም እየመጣ ያልሆነ ነገር ሲያወራት ያልሆነ ነገር አክት ሲያደርግ ወይም እሷ ያልሆነ መልስ ስትሰጠው ጥሩ አይመጣም። ነገሮች እየተባባሱ ነው የሚሄዱትና እሱን ነገር ደግሞ እኔ አልፈልገውም። ያው ታውቁታላችሁ፣ እኔ እንደዛ ችግር ምፈጥር አይነት ሰው አይደለሁም እና ከዙሪያዬ ምንም አይነት ችግር ማስወገድ ነው የምፈልገው። ከዙሪያ ያሉትን ችግሮች መፍታት ነው የምፈልገውና ያው ሰው እስከሆንክ ድረስ ኦሬዲ ችግር ፈልጋ አይደለም የሚመጣው። ያው ሳታስበው ሳትፈልግ ብዙ አይነት ችግሮች ይፈጠራልና እኔ ደግሞ ያው አስቦትም ከሆነ ችግር የሚፈጥረው ወይም ሳያስበውም ሊሆን ይችላል። ያው ተረድቼው ለማናገር ሞክራለሁኝ። ይምጣና ብዙ ነገር እናወራለን ብዬ አስባለሁ። እና እኔ አንድ ነገር እንድትረዱልኝ ይፈልጋለሁ። ያው ከጽጌ ጋር አሁን አይደለም እንተዋወቀው፣ ያው ታውቁታላችሁ። ብዙ ነገር ከበፊት እንተዋወቃለን። እዛ ትግራይ እያለን ራሱ በደንብ ነው የምንተዋወቀውና እኔ መምጣቴ ከሆነ ከነበረው ያው ይህን ነገር መረዳት አለበት እሱ። ምክንያቱም ቀድማ ስላወቀችን ሳይሆን በቃ ከዚህ በፊት እንተዋወቅ ነበር። መገናኘታችን ምንለው ችግር ነው እና እሷን ተከታትሎ ሲመጣ ባለፈው በጣም ነው የደበረኝ። ቤተሰብ ግን ይህን ነገር ማሳየት አልፈለግኩኝም። ምክንያቱም እሱ በጣም ተናዶ ስለሆነ ሲያወራ የነበረው፣ እኔ ደግሞ ያልሆነ ወሬ ማውራት አልፈለግኩም። ያልሆነ ነገር ውስጥ እንድንገባ ስላልፈለግኩኝ ማለት ነውና እንደዛ ማድረግ አልነበረበትም። እንደዛም ሲያደርግ ነው እኔ ሳስበው በቃ አግኝቼ ማውራት አለብኝ ያልኩት። ያው ከሷ ጋር ሆኜ ላወራውም ስሞክር ባለፈው አይታችሁኛል እና ኢግኖር ሲያደርገኝ ነበር። ጭራሽ መልስ ሊመልስልኝ አልፈለገም። ያው እረዳዋለሁ፣ ችግር የለውም። ተናዶ ሊሆን ይችላል። ግን ምንድነው የሚያናደው ነው እኔ ግራ የገባኝ። ዘናዶ ዘለ ነገር ስታይ በቃ ምንም ህርደን ዚያ ካል ነገርስ ንሱ ይቤት ምንም ታይዝናደድ አውሪኩ አነ ሕዚ ኾንኩን ዝፈልጣ ንጽጊ ወይ ድሕሪ ኾንኩን ዝፈልጣ ወይ ብወይ ኾንኩን ዝፈልጣ ኣነ ዝፈልጣ ቀዲመ ዝፈልጣ ንሳውን ቀዲማ ንዓይ ከም ትፈልጥ እያ ተዛሪያና እዚ ነገር እዚስ ንምንታይ ይድብሮ እቲ ነገር እዚ ኣነ ክፈልጥ ስለ ዝደለኹ እዩ እና ከም ወዲ መጠን ተዘራሪብና ዘሎ ነገር ክንፈትሕ ኣለና ብዝብል እዩ ሎማዓንቲ ክረኽቦ መፅአኒ ኢኹም ማለት ቤተሰብና። ያው ብዙሕ ነገር ነዋጊዕና ብዙሕ ነገር ንዘራረብ ኢና ኢለ ይሓስብ። ብዙሕ ነገር ህጥዮ እየ ካብኣነ ነገራት ግልፂ ክኾነለይ ስለ ዝደለኹ እዩ። ያው ሎማዓንቲ ፅጌ ምሳይ የላን ከም ዝረኸቡ እውን ኣይተዛረብክዋን እየ
ምክንያቱ ምንም አይነት ችግር ክፍተር ስለዚህ ደለኹ ማለት እዩ በርግጥ ጸሪኹም ይኹም ክልቲኦም ክራኸው ከለው ዘይኾነ ዘረባታት ዘይኾነ ብዙሕ ነገራት ስለዝፍጠር ማለት ኢና ያው ብዝሓለፈ ሪኢኹም ይኹም ከም ዝተኸታተልዎ ክመጽእ ከሎ ምናምን ሕዚ ብጣዕሚ ደቢርን ቤተሰብ እና እዚ ነገር እዚ ክፍጠር ይነበረ ንምንታይ ተኸታተልዎ ኣይመጽእ ካብ ምሳይ ከምዘላ ተፈሊጡ ሓስ ምሳይ ከምዘላ ፈሊጡሲ ንምንታይ መጽኢና ዋና ችግር ይፈጠር ኦሬዲ ምሳይ ንያወዶ ምሳይ ከላ መጽኡ ክዛረባ ከሎ ንሳ ከይፀውዐቶ መጽኡ ከምዘ ዘይኾነ ዓይነት ዘረባታት ክዛረብ ከሎ በርግጽ ይድብረካ እዩ ኣብ ናተይ ቦታ ኮንኩም ልሕሰቡ ኣነ ብጣዕሚ ደቢርኒ በርግጽ ፍትሽ ሰዓት ግን በቃ ሓደ ሻዕ ከምዚ ዓይነት ነገር ችላ ኢልካ ትሓልፍ ኒኢካ ንኹሉ ነገር ተጨኻቺካ ንኹሉ ነገር ተባኢስካ ኣይመጽን እዩ ጽቡቕ ኣይመጽን ምስ ማንም ትስማዕሚዕ ኣይትነብርኒ ኢኻ ከም እንተኮይንና በርግጽ ደቢርኒ ነይሩ ከምኡ ክገብር ይነበሩ ነብሪኮ ግን ድማ ኦሬዲ እስካዕ ዝኾነ ድረስ ችግር የብሉን ኦሬዲ ዋናው ምሕላፍ እዩ እቲ ነገር ንሱ ኣነ ሽዑ ኣብቲ ሰዓት ዘይኮነ ዘረባ ተዛሮ ናይ ካሊእ ነገር ከምራሕ ነይሩ እቲ ጉዳይ ግን ኣነ ሱቕ እየ መሪፀ ከም ትስርኣኹምና ተሓሰብኩም በዚ ሕዚ ምንም ዓይነት ችግር ክንፈጥር የብልና ኣብ ዙርያና ዘሎ ችግር በቃ ተረዳዲእና ተዛራሪና ከም ዓበይቲ ሰባት ተነጋጊርና ንፈትሕ ኣለና ንሕና ቆልዑት ይኮና ነብዛሕ ሰዓትና ከምኡ ኢለ ስለዝሓሰብኩ እዩ ያው ንፅጌ እውን ገዲፍያ ዝምፃኹ ምክንያት ንኸምኡ እዩ ጭኽጭኽ ፍጠር ስለዘይደለኹ እዩ ምክንያት በብዝተራኽቡ ስርር ኢኹም ጭኽጭኽ ኢና እስቲ ከም መወዳት ኣነ ንሱን ክንዘራረብ ኢና ያው ንምፍታሕ ንሙክርና ማለት እዩ ያው ብዝሓለፈ ከዓ ኣነ በርግጽ ፅጌ ፀዊዓትኒ እየ መፅእ ግን ምስ ኣብሪኮ ከምዘላ ተዝፈልጥ ነይረ ሓቅት ሓይሽ የምመጻኹ ምክንያቱ ሪኢኹም ወይኹም ኣክት ጎረና ያለ ነገር ዝኾነ ናይ ቅን ዓይነት ነገር ስለዘርኢ ልነበርኩ ኣይመመጻኹን ግን ንሳ ቤና ከም ዝኾነት ፀዊዓትኒ እየ መፅእ ግን ምስ ኣብሪኮ ፀኒሐ ምን ንሱን ዘይኾነ ነገር ተናይዱ ምናምን ይኸይድና ያው ይቅርታ ክብል ይሓትት እና ያው በባለፈው አይታችሁታል ፀጌ ጠርጣኝ ስመጣ በጣም ደብሮት ነው ሄደው እሱ በርግጥ እኔ በዛን ሰዓት ያው እንዳያችሁት ነው እኔ አብረው እንዳሉ ብነግረኝ አልመጣም ነበር ግን ፀጌ የነገረችኝ ነገር ብቻዋን እንደሆነ ነው የነገረችኝ ብቻዋን እንደሆነች ነው የነገረችኝ ብቻዋን አትብዬ ነበር የመጣሁት እሷ ላገኝ ብላኝ ነው የመጣሁት እንጂ ካብሪኮ ጋር ነኝ ብትለኝ አልመጣም ነበር ቤተሰብ ምክንያቱም ትክክል አይደለም እኔ እንዳየሁት የሆነ የቅናት መንፈስ እያየሁበት ነበር በባለፈውና ልክ ከሷ ጋር ስመጣ ምናምን በጣም እየደበረው ነበርና እኔ ደግሞ እንደዚህ አይነት ነገር አልፈልግም ያው እሷን ማግኘት ከሆነ ብቻዋን ነው ማግኘት እሱ የሚደብረው ነገር ከሆነ ለምን የሚደብረው ነገር አደርጋለሁ ምንም ጓደኛዬ ባይሆንም ምንም ባይሆንም በቃ ኦሬዲ ሰው ማንም ሰው በእኔ እንዲደብረው ስለማልፈልግ ማለት ነውና ቤተሰብ ወሬ አላበዛባችሁ ያው አብሪኮ እስከሚመጣ ብዬ ነው እስቲ አብረን እንጠብቀውና ሚለውን ሰማለን አሉት ነገር በሱ ፍቃድ ይሆናል ምንስ ሌላ ብትወጂ መች በልጅ ይጨከናል ግድ የለም ቢሉኝ እኔ ምነው ዛሬ ሲያለሷ ቀርቶብኝ ይሄ ሁሉ አይራቃቸው መንፈሷ ምን አደርጋለሁ እኔ ብቻዬን ሆኜ ዛሬ ቢጠፋ ሰው ፊት ቀልቤ ለነሱ አዝኖ እንጂ ልቤ አሉት ነገር በሱ ፍቃድ ይሆናል ምንስ ሌላ ብትወጂ መች በልጅ ይጨክ አብሪኮ እንዴት ነው ሰላም ነው ዳማ አለን ሰፈር ያው ላገኘ ነው የመጣሁት ያው በስልክ ብዙ አላወራንም ያለውን ነገር እኔም አንተም ትልቅ ሰው ነህ እኔም ትልቅ ሰው ነኝ ኦሬዲ ህፃኖች አይደለንምና ስለ ብዙ ነገር ልጠይቅ ነው የመጣሁት ምን ትጠይቀኛለህ ዳጊ ምን መሰለህ አብሪኮ አሁን እኔ ባለፈው አሁን አንተን ላስከፋ አልፈልግም እኔ ተከፋው አልተከፋው እናንተ የተላይ የሚጨምርም የሚቀንስም የለም
ሲቀጥል ደግሞ ከተከፋው ቆይቻለሁ። አሁን ላይ ምንም የሚለው ነገር የለም እኮ ኦልሬዲ እኔ እኮ ትቼዋለሁ ሁሉንም ነገር ሲጨምራል። ምን መሰለህ እኛ ልክ ነህ። እኛ ህይወት ላይ ምንም የሚጨምረው ነገር የለም። አንተ ትንሽ ጊዜ ነው የምትተዋወቀው እኔ እናንተ 2 ቀን ምናምን ነው ከተገናኘን ከዛ በፊት ማለት ነው። ያው እኔ በነ የፍሬምና ያብ ነው የማውቅህ። ያው የእነሱ ጓደኛ ወንድም እንደሆንክ ነው የማውቀው። እኔ ምን ቀን ነው የማውቅህ እሱ እና እኔ አሁን በማንም ይሁን በማንም ነው ኦልሬዲ ሰውና አንተ ሰው እስከሆንክ ድረስ ላከብር ይገባል። እስካከበርከኝ ድረስ አከብራለሁ። ያው እስከቀረብከኝ ድረስም እቀርባለሁ። የኔ አካሄድ እንደዛ ነው። ሰው ካከበረኝ እጥፍ አድርጌ ነው ላከብረው የምችለው እንጂ እኔ ያልሆነ ነገር መስራት ስለማልፈልግ ነው። ችግር ውስጥም መግባት ስለማልፈልግ ነው። ምንም አይነት ችግርም መፍጠር ስለማልፈልግ ኦልሬዲ እኮ ተፈጥሯል እኮ ይሄ ችግር እኮ አንዴ ተፈጥሯል አይደል? አውቀህ የሚሆን ሳታውቅ የሚሆን ኦልሬዲ ችግሩ ተፈጥሯል እኮ። አሁን እኮ እኔ ልጠይቅ የፈለኩት ነገር አብሪኮ አልገባም። ነገሮችም ስለምን እየተካሄደ እንዳለ ማወቅም ስለፈለኩኝ ነው። ያው የምታየው ነው የሚካሄደው። ምንም በቃ ከዚህ ከምታየው ውጭ የተካሄደ ነገር ምንም የለም እኮ። እሺ እኔ ግራ ገብቶኛል እኮ አሁን ጽጌ ስጠይቃት ምንም ጀስት ጓደኛሞች እንደሆናችሁ ነው የምንነግረኝ። ልክ እናንተ ጓደኛሞች እንደሆናችሁት ማለት ነው አይደል እኮ። እንዴት ልክ ማለት እንዴት ልክ እንደናንተ ማለት ምንም እኮ መሸፋፈን አይጠበቅብህም እኮ። መሸፋፈን እኮ አይደለም። እኔ አንተና እሷ ያላችሁበት ነገር ክሊር እንዲሆንልኝ ስለምፈልግ ነው። ምን ያደርግልሃል? ምንም እኮ ያደርግልሃል። ኦልሬዲ አሁን ክሊር ሆነም አልሆነም እንዴት አያደርግልኝም? ያበቃለት ነገር ነው ይሄ ነገር። አሁን ምን ችግር የለውም። ለመተው እየሞከርኩ ነው። አይደለም ለመተው ሳይሆን እኔ እኮ አሁን ችግር ለመፍጠር አይደለም የመጣሁት ወይም ከሷ ራቅ ልል አይደለም ወይ ከሷ ጋር አልተገናኝ ተገናኝ ምናምን አይደለም ልል ይፈልግ ምንም ማያረግ እንደፈለክ አግኛት ጓደኛ ናት። ግን ያላችሁ ነገር ምንድነው ስለ በጣም ያልሆነ ነገር ስላየሁብህ ነው መተህም የምታወራው ያልሆነ ነገር ምናምን ስላልገባኝ ነው። አልፈልግም ምን ያልሆነ ነገር ራሴ ነኝ የማውቀው። በቃ ማለት ያልሆነ ነገር ያለው ነገር ልክ ነው። በቃ እስከ ዛሬ ያደረኩት አይደል? ከዚህ በኋላ አላደርገውም። እንደፈለጋችሁ መሆን ትችላላችሁ። እናንተ ማጋ መቅረቡም መገናኘትም አልፈልግም ከዚህ በኋላ ስላለን ነገር ምናምን ስለምትለው ደግሞ ማለት ፈልጋም ሳትፈልግ እኔም ስፈልግ ሳልፈልግ ስቀርቼ ያልሆነ ነገር ተፈጥሯል አይደል? ያን ነገር ድጋሚ ማውራት አልፈልግም። ላንተም ደግሞ ማብራራት አይጠበቅብኝም። ዳጊ ማብራራት ስለሚጠበቅብህ አይደለም ወይም በግድ አውራኝ አይደለም እያልኩ ያለሁት ነገር እኔ ነገር ያለው ኦልሬዲ ለምን እኔ እናንተ ሌላ ነገር ውስጥ እንገባለን በሚለው ለምን ጨቃጨቃለን? እናንተ ለምን ያልሆነ ነገር ውስጥ እንገባለን? ከዚህ በኋላ ከመግባታችን በፊት ነው እኔ አሁን ነገሮችን ግልጽ እንዲሆንና እኔ እናንተ በቃ እንደ ትላልቅ ሰው ነገሮችን ተነጋግረን መፍታት ስላለብን ነው። ምንም ችግር ሳይፈጠር በፊት ኦልሬዲ ምንም የፈጠርነው ችግር የለም። አንተም እኔ ህይወት ውስጥ ምንም የፈጠርከው ምንም ችግር የለም። አንተ ግን ፈጥረሃል ዳጊ። በቃ እውነቱን ንገረኝ አይደል ያልኩህ? አንተ ፈጥረሃል። እኔ አንተ ህይወት ችግር ልፍጠር አላውቅም። አንተ ግን ፈጥረሃል። ኦልሬዲ መናገር አልፈልግም። ትረዳኛለህ? አሁን ነግረኝም እኮ እኔ እኮ ነው ክሊር እንድታረግልኝ የፈለኩት። ምኑን ነው ክሊር ማረግልህ? የፈጠርኩት ችግር ምኑ ጋር ነው? እሺ ምኑን ክሊር አረግልሃለሁ? መረዳት ከብዷችሁ ነው የምር። አሁን እንዲህ ላለማየት ሞክራችሁ ፈልጋችሁ ካልሆነ በስተቀር የሚታይ ነገር ነው እኮ እያረኩ ያለሁት ነገር ምናምን። እያረኩ ያለው ነገርማ እያየሁ ነው። ብዙ ነገርም እየሰማሁ ነው። ሁሉንም ነገር እኔ እኮ በደንብ ስላየሁት ነው እኔ ላገኘ የፈለኩት። ግን ምኑ ጋር ነው ችግሩ ነው እኔ ግራ ይገባኝ። ሁሉም ጋር ችግር አለ። ምኑ ጋር? እሺ ለምሳሌ እኔ አሁን እንዲህ ነው ብዬ ማብራት አልፈልግም። በቃ ኦልሬዲ ለመተው እየጣርኩ ነው። ትላንትም አውርቻችሁ ነበረ፣ ትቼዋለሁ። በቃ ኦልሬዲ እንደፈለጋችሁ መሆን ትችላላችሁ እኮ። ቤተሰብ የሚለው አይደል? ዳጊ የልጅነት ነው፣ የልጅነት ጓደኛው ነው። ትቼዋለሁ በቃ። እሱን ተው፣ ችግር የለውም። እንደፈለጋችሁ የልጅነትም ይሁን የመጀመሪያም ይሁን አይመለከተኝም። አሁን ከዚህ በኋላ እኮ ገብቶሃል አይደል ዳጊ? አሁን እዚህ ጋር እየመጣህም እኔ አብራራልኝ ምናምን እንድትለኝ አልፈልግም። የማብራራት ግዴታ ያለብኝም አንተን አይመለከተህም። ኦልሬዲ በቃ ጨርሰናል አይደል? አንተም አይመለከተህም እኮ ዳጊ። ምኑ ነው የማይመለከተኝ? እኔ እንደዚህ የምሆንበት ነገር አንተን አይመለከተህም ዳጊ። እሱ ችግር የለም። ኦልሬዲ እንደፈለክ መሆን ትችላለህ። እኔ እንደዚሁን ላለም የመጣሁት እኮ አይ ቲንክ አልተረዳኸኝም። አሁንም አብሪኮ
እኔ እያልኩ ያለሁት አሁን ባለፈው ልክ ተከታትላት ስመጣ እኔ ምንድነው የሚሰማኝ? እስቲ በእኔ ቦታ ሆነ እስቲ አስበው። ከኔ ጋር ነች ጽጌ፣ እኔ ልታገኝ ነው የመጣችው። ተከታትላልክ ስመጣ መተህም ችግር የለም ተከታትለ መምጣትም ብቻ ሳይሆን መተህም ያለውን ነገር ወሬ ስታወራ እኔ ምንድነው የሚሰማኝ? በእኔ ቦታ ሆነ እስቲ አስበው ምን ሊሰማኝ እንደሚችል። አንተ እኔን ተረድተኛል። እኔ እኮ ያንተ እኮ ልረዳ እየሞከርኩኝ ነው፣ ግን አንተ አወራው የሚለው ተረድተዋል። እንዴት ልረዳ ካልነገርከኝ እንዴት ነው የምረዳ? አብሪ ያንተ ነገር ክሊር ስላልሆነልኝ ነው። ልረዳ የምችለውም ያለውን ነገር ከነገርከኝ ነው። ምንም እኮ ከዛ በስተቀር ግን እንዴት ነው ልረዳ የምችለው? እኔ ይሄ ልጅ ለምንድን ነው የሚከታተልን ምናምን ብለህ ጥያቄ ቢፈጥርብህ እሷን ራሷን ጥያቄ ይፈጥርብኝማ መጥቻለሁ። አንተም እሷም አሁን ምንድነው የፈለጋችሁት? ባላየ ማለፍ ነው። ነገሮችን አለመረዳት መፍታችሁ ነው። እንደፈለጋችሁ ማሰብ ትችላላችሁ። እኔ አይመለከተኝም። ግን ከዚህ በኋላ አሁን ጭቅጭቅም አልፈልግም። እኔ ከእናንተም ጋር አንተም ማለት አልፈልግም። እሷም የፈለገችውን መርጣለች አይደል? አይመለከተኝም። እኔ በመርጣለች ስለ በቃ ተረድተኛል ብዬ አስባለሁ። አሁንም ቢሆን ግልጽ ማውራት አልፈልግም። ይሄ ሚዲያ ነው። ሶ እንደፈለጋችሁ መሆን ትችላላችሁ። አንተም ለሷ ያለህን ስሜት አላቅም፣ እሷም ለአንተ ያላትን ስሜት አላቅም። ቢያንስ ያንን ነገር ተረድቼ እኔ ቁርጤን ማወቅ ፈልግ ነበረ ነው ዋናው ነገር። እሺ ለሷ ስሜት ስላለ ነው ቁርጥን ማወቅ የፈለገው። ስሜት ይኖረኝ አይኖረኝ እኔ ለአንተ ማብራራት አይጠበቅብኝም እያልኩ ነው። ኦኬ ገብቶሃል አይደል? ምን ስሜት ቢኖረኝ አንተ ልታስቆመኝም አትችልም፣ ባይኖረኝም አንተ ምን እንትን አትለኝም፣ ፊሊንጉ እንዲመጣልኝ አታደርግልኝም። እዚህ ጋር አሁን አብሪኮ ማለት ነው ያልገባ ነገር አለ። ለምሳሌ አሁን እኔ ነገሮችን ሸፋፍኜ ማለት ፈልጌ አይደለም። አሁን ምን ነው ያልገባኝ ዳጊ፣ ምን ነው ያልገባኝ? ከሷ ጋር ድብቅ ግንኙነት እንዳላችሁ ምናምን ማወቄ ነው ያልገባኝ። ምንድነው ድብቅም አይደለም፣ ኦሬዲ ወጣ እኮ አንተ አልደበቀውም። ከዚህ በፊት ስለማንተው አውቄ ነው ያልደበቀኝ። ግን እሷ ቢያንስ ያንኑ ሁሉ ወራት ብዙ ነገር ስናሳልፍ መንገር ትችል ነበር። ገብቷል? አሁን ነገሮች ከተበለሻሹ በኋላ እኔ እንደዚህ መሆኔ ምንም መፍትሄ የለውም። በቃ ገብቷል? እኔ ነኝ አንዴ ኦሬዲ የተረበሽኩት፣ እኔ ነኝ የተጎዳሁት፣ እኔ ነኝ የማይሆን መንገድ ያሰብኩት አይደለ? በቃ ያ ነገር ተሳስቼ ከሆነ በራሴ መንገድ ልክ ነኝ። ለሷም ላንተም ለሁላችሁም ተሳስቼ ከሆነ ተረጋጋ፣ ችግር የለውም። እኔ እኮ ሳስበው ያናደኛል። ያን መደባበቅ፣ ያን ሁሉ መደባበቅ ለምን አስፈለገ? ቢያንስ እኔ ግራ አይገባኝ። እዚህ ጋር አብሪኮ እስቲ አንድ ጥያቄ ልጠይቅህ፣ ፍቃደኛ ከሆንክ አንድ ጥያቄ ልጠይቅህ። ምንድነው እኔ ከዚህ በፊት አንተና ጽጌ የነበራችሁ ግንኙነት አለ? እኔ የማላውቀው ያው እንደነገርኩህ ነው፣ ጓደኛሞች እንደሆናችሁ ነው የነገረችኝ። በአንተ በኩል የማላውቀው ነገር እሱን ልጠይቅህ ስለፈለኩኝ ነው። ዛሬም አሁን ካለፈ በኋላ ያንን ነገር ማውራቱ ምንም ጥቅም የለውም። ችግር የለውም። ኦሬዲ ምንም ያለፈ ነገር ቢሆን እኮ ነገሮች መመለስ ይችላሉ። ምንም የሚመለስ ነገር የለም። ምንም የሚያስመልሰው ነገር የለም። እሺ ችግር የለም። እኔ ነገሮችን ክሊር ማለት ስለምፈልግ ነው። ጭራሽ የባሰ ደግሞ ስሜቴን አውጥቼ ተናግሬ እዚህ ጋር ሊታዘበኝ ብዙ የነበራችሁ እንዲለኝ አልፈልግም። ኦሬዲ ያለፈ ነገር ነው። በቃ ሞቷል ብለህ አስበው። በቃ ያን ነገር አሁን የነበረን ግንኙነት የሚሆን ምንም የሚሆን ስለ አለመግባባት ሊኖር ይችላል። ሜቢ እኔ ተሳስቼ በሌላ መንገድ አስቤ ሊሆን ይችላል። ወይ እሷ አውቃ ለመሸሽ እየሞከረች ነው፣ ወይ አንተ አዲስ ሰው ስለመጣላት ሊሆንም ይችላል። ገብቷል? አዲስ ሰው እኮ አይደለም። እኔ ታውቃለህ እኮ አብሪኮ፣ እኔ አዲስ ሰው እንዳልሆንኩ ታውቃለህ። አሁን አይደለም የምንተዋወቀው ከጽጌ ጋር እሱ ነው። ለዛም ነው። እና ታዲያ ምን አዲስ ሰው? ማን ነው አዲስ ሰው? ስለኔ እንትን አልነበርኩም። እንደ ጊዜ ማስካሄጃ እንደሆንም አልፈልግም ነበር። ገብቷል? የሆነ ታይም የሆነ ነገር እስኪመጣ የሆነ ነገር አጣባቂ አይደለሁኝም። እኔ እዚህ ጋር ሰው ነኝ፣ ስሜት አለኝ፣ ወንድ ልጅ ነኝ። ገብቷል? በእኔ ቦታው እስኪሆነ ለመረዳት ሞክር። የሆነ ሰው አንተ ጋር እንትን ሲል ቆይቶ ልክ የድሮ እንትኑ ሲመለስለት አንተን ወደ ጎን ስቶ ወደዛ መሄድ ከሆነ ምድሮ ሊሰማ የሚችለው አለመፈለግ ማለት የበታችኝነት ስሜት ሊሆንም ይችላል። ብቻ ከዛ ሰው አንተ የታየ ነው የሚመስልህ። እሱ ነገር ነው እኔም እየተረበሸኝ ያለው። ለምን እስከዛሬ አላወቅኩም ማለት ብዙ ነገር ተፈጥሯል። ልታቅም አውቃ ሸሽታውም ሊሆን ይችላል። እሷም ቢሆን እኔ ምንም አውቀው ነገር የለም። እሱን እኮ ነው ክሊር አድርግልኝ። አትወቅ፣ በቃ ችግር የለውም። እሱ ለምን ማወቅም አለብኝ? አረ ለምን መሰለህ እኔ በማንም ሰው መሀል ውስጥ መግባት ስለማልፈልግ ነው።
እኮ እኔ ነኝ የገባው። አንተ እኮ አልገባህም እኮ አንተ አልገባህም። እኔ ነበርኩ የገባው። ተሳስቼ የሆነ ቦታ ገባው። ያን ቦታ በቃ ይስተካከላል ብዬ ብዙ እንትን ለማስተካከል ሞክሬ ነበረ። በእልህም ሞከርኩት፣ በተነጫንጬም በጸባይም ሞክሬዋለሁ። የሚሆን ነገር አይደለም አይደል? የተሳሳተ ቦታ ገብቻለሁ። ከተሳሳተ ቦታ መውጣት ነው የምፈልገው። አንተም እየመጣህ አብራራልኝ እንድትለኝ አልፈልግም። ኦልሬዲ በቃ ይሄ የሚታወቅ ነገር እኮ ነው አይደለም? አንተ አይደለም እሷ አጠገቤ እያያችሁ እያወራን ያለን ሰዎች፣ እዚህ ሚዲያ ላይ ያሉ ሰዎች እንኳን እነዚህ ቤተሰቦች እንኳን በደንብ ተረድቶኛል። ለዛም ነው አንዳንዶቹ ውጣ ከመሃላቸው ውጣ፣ አንተ በጽጌና በዳጊ መሃል አትግባ፣ አንተ አታስፈልግም ምናምን አሉኝ አይደል? እሱ ነበር የሚፈለገው። ለቅቄ ወጥቻለሁ። በቃ እኔ ከዚህ በኋላ እኮ መውጣት እኮ እንደዛ ሊሉ የሚችሉ እኮ ስለተረዱኝ ነው እኮ ኢቭን በቪዲዮ እንኳን አይተው ስለተረዱኝ ነው እነሱ። አንተ አሁን እንደዚህ በአካል አይተህ መረዳት ትችላለህ። እሺ እዚህ ጋር ልጠይቅህ አንድ ጥያቄ። ምናልባት አንተ እና እሷ የሆነ ግንኙነት ነበራችሁም በል፣ እኔ ነኝ መሀል ውስጥ የገባሁት የሚባለው እንጂ አንተ አይደለም መሀል ውስጥ የገባው የሚባለው። በእናንተ መሀል ስለገባው ነው እኔ ውጣ እየተባልኩ ያለሁት። ገብቶሃል አይደል? ትላንትና እኮ ምንም ግንኙነት አልነበራችሁም ማለት ነው። እንደዛ ነው ተረድቶት ሊሆን የሚችለው። ይቻላል አይደለም? ነገሮችን ክሊር ካላረክልኝ ታዲያ እንዴት ነው የምረዳው? እስኪ አንተ ራስህ ክሊር አድርግልኝ። በአንተና እሷ መሀል ያለው ምንድነው? ከልጅነታችሁ ትዋወቃላችሁ ምናምን አይደል? ሰው ምን አይቶ ነው እኔን ውጣ አንተን እሷና ዳጊ ያምራሉ እነሱ ናቸው የሚያምሩት? እሷ አላውቅም። የሰው እይታ እኮ የሰው እይታ ነው። እነሱ ባዩበት መንገድ ሊኖር ይችላል። እኔ የራሴ እይታ አለኝ፣ አንተም የራስህ እይታ አለ፣ ኦዲየንስም የራሱ እይታ አለው። በቃ የፈለገው ማውራት ይችላሉ እኮ ስለቻሉ ነው። አንተ ጋር ትሆን ከሷ ጋር ትሆን ስላሉ ከኔ ጋር ትሆናለች ማለት አይደለም። ካንተ ጋር ትሆን ስላሉ ካንተ ጋር ትሆናለች ማለት አይደለም። ግን አንተ እሱማ ፈጣሪ ነው ማለት እዚህ ጋር ነገሮች መቀየር የምንችለው እኛ ነን። አንተም ነህ፣ እኔም ነኝ፣ ጽጌም ናት። ኦልሬዲ ተቀይረው ወደማይሆን ነገር ውስጥ ገብተዋል። ዳጊ ንገረኝ ካልከኝ አይ እኔ አሁን ምን መሰለህ አብሪኮ፣ እኔ ነገሮች ማስተካከል እንደምችል ነው እየተሰማኝ ያለው። እንደዛም ነው የማውቀው። እኔ እናንተም ግልጽ ነገር ካወራን ነው ነገሮችን ማስተካከል የምንችለው። እንደዛ ፈቃደኛ ከሆንክ ነገሮችን ማስተካከል እንችላለን። ኦልሬዲ እኛ ሕፃን ልጆች አይደለንም። ተነጋግረን ምን እንድልህ የፈለከው ጽጌና ፈቅራታለሁ፣ ጽጌን ወዳታለሁ እና ከሷ አጠገብ ራቅ እንድልህ ነው የምትፈልገው ነው? እሱ ነው። እኔ ደግሞ እንደዛ ብዬም ማውራትም አልፈልግም፣ እንደዛም ነገር እንዲሰማኝ በቃ ነው። ብዙ ነገር ማውራት አልፈልግም። አብሪኮ እየተረዳኝ አይደለም። እኔ እንደዛ አይደለም እያልኩ ያለሁት። ለምን አትረዳኝ? ምን አሁን እንድልህ የፈለከው ጽጌን ወዳታለሁ፣ አፈቅራታለሁ፣ የፍቅር ግንኙነት ነበረን፣ አንተ አሁን መጣ በመሀላችን አትግባ፣ ለያይተናል፣ ስለዚህ ውጣልን፣ አንተ አይመለከትም እንድልህ ነው አይፈር የፈለከው? እንደዛ እንድልህ ነው የምፈልገው ወይስ ምንም ግንኙነት የለንም፣ አላፈቅራትም፣ በቃ ጀስት ጓደኛሞች ነበርን፣ አልቆለ የሷና ነገር ከሁለት አንዱ የት እንድልህ ነው የምፈልገው? እኔ ይሄን በለኝ አላልኩም። ለምን አትረዳም ቢቁ? እኔ ምንም ካንተ የምፈልገው ነገር የለም። ካንተ እንድትልልኝ እንድትናገርልኝ የምፈልገው ነገር የለም። እኔ ራሴ ምንጭ የምኖር ሰው ነኝ። እኔ ራሴ ምንጭ ነው የምኖረው። ራሴ ያለው ያለኝ ዳጊ እና ምን ነው ታዲያ ለምን እላለሁ? እኔ እዚህ ጋር ሁላ ማስመሰል ምናምን አይጠበቅብንም። ገብቶሃል አይደል? ማን ያስመሰለው? ካስመሰልክ ነገር እኔ ምንም ማስመሰለው ነገር የለም። ግልጽ ማውራት ስለምፈልግ ነው። አንተም ነገሮችን ክሊር አድርገን ምንም ችግር ሳይፈጠር ህይወታችን እንድመራ ፈልጌ ነው የጠራው እንጂ ሌላ ነገር ፈልጌ አይደለም። ሌላ ነገር እንድትልኝ አልፈለግም። ወይም ካሜራ ይዤ የጠበቁ ለሌላ ሰው የምታስተላልፈው ነገር ምናምን ኖሮኝ አይደለም። ብቻ በቃ ነገሮችን ግን ለምን ሰው አትጠይቃትም ከኔ ይልቅ? ምንድነው ያላችሁ? ጠይቂያትማ እየነገርኩ እኮ ነው ያለችኝ ነገር እየጠየቅኩ ነው። እየነገርኩ ነው። አትዋሽ። እኔ እውነቱን ልንገርህ አልንገርህ በምን ታውቃለህ? እሺ አሁን እሷ ችግር እየፈጠረች አይደለም አይደል? አንተ ህይወት መጣ እኮ እኔ ነኝ ችግር የፈጠርኩት በመሀላችሁ። በሷም ባንተም ጋር መጥቼ ችግር እየፈጠርኩ ያለሁት እዛ በተቀመጣችሁበት የመጣሁት ችግር የፈጠርኩት እኔ ነኝ አይደለ? ከዚህ በኋላ አልፈጥርባችሁም፣ እንደፈለጋችሁ መሆን ትችላላችሁ። የኔ ስሜት ገደል ገብቷል ነው እያልኩ ያለሁት፣ ከተረዳኝ ማለት ነው። ከዛም ደግሞ እዚህ ሰፈር የመጣህም እንድጠይቀኝ አልፈልግም። በቃ ትቼዋለሁ። እኔ ድጋሚ ያን ነገር እያስታወስኩ ራሴን መሰባበር ራሴን መጉዳት አልፈልግም። ገብቷል? እያለቃቀስኩም አይቼዋለሁ። ተጨቃጭቄም እንደ እብድ እያደረገኝም ማለት በግልጽ በሚታይ ሁኔታ ገብቷል? በግልጽ በሚታይ ሁኔታ ለማስረዳት እየሞከርኩ ነበር አይደል? ያ ነገር ካልሆነ አልሆነም ነው በቃ መውጣት ነው። ሁሌ ግድ እኔ ነኝ ትክክል፣ ግዴታ እኔ ያልኩት ይሁንልኝ ማለት አልፈልግም። በቃ የሆነ ነገር ጣራ ያለው የሆነ ነገር ጠፍቶ ከኔ ያን ነገር ለመመለስ ጥሪ ያለው አይደል? እስካልተስተካከለ ድረስ
ያ ሰው እስካልፈለገ ድረስ ደግሞ እኔ ወደ ራሴ በምንም ኃይል ወደ ራሴ መሳብ አልችልም እስካልተግባባ ድረስ ገብቷል። እየደጋገምኩ ደግሞ እያስታወስኩ ራሴ መጉዳት አልፈልግም ከዚህ በኋላ በቃ መብታችሁ ነው። ድጋሚ ደጋግሜ የምነግርህ መብታችሁ ነው። እኔም የራሴ መብት ነበረ። ስማኝ ዳጊ፣ እኔ ከዚህ በኋላ እየመጣ እንድትረብሸኝ አልፈልግም። ህይወት ውስጥ ወጥቻለሁ አይደል? ህይወት ውስጥ የለውም አልገባውም። ሲጀመር የገባው መስሎ ከነበረም አይመለከተኝም። ገብተዋል። ከዚህ በኋላ እኔን ጋም ደግሞ እየመጣ ህይወቴ ውስጥ እንድትበጠብጠኝ አልፈልግም። በቃ ይመቻችሁ። ከሷ ጋር ነው አይደል እንትን ያላችሁት? ሰውም የሚፈልገው እሱን አይደለ? እንኳን ደስ አለህ። ከዚህ በኋላ እየመጣ እንድጠይቀኝ አልፈልግም። እሺ፣ እንድትረብሸኝ አልፈልግም። በጣም ራሴን ተቆጣጥሬ አክብሬ ሁላ ለማውራት እየሞከርኩ ነው። ብቻን ስለመጣ ነው እንደዚህ ያወራው። እሷ ብትኖር አላቅም። ገብቶሃል? ከዚህ በኋላ ህይወቴ ውስጥ እንዳገባ አይመለከትም። እንዳትጠይቀኝ ሁላ ምንድን ነው ያላችሁ ግንኙነት ምናምን፣ እሷ አንተን የሚመለከት ነገር አይደለም። ገብቶሃል አይደል? ያው እንዳያችሁት ነው ቤተሰብ። እኔ ግራ ገብቶኛል። ምን ማለት እንደምችልም አላውቅም። ያው ነገሮች ለጥሩ ነገር አስበህ ስትሄድ እንደዚህ አይነት ነገር ሲገጥሙ አንዳንዴ ብቻ ይደብራል በጣም እና ከምትራሁም ያለ ጽቦ ነገር ሓሲበ የመጽየ ጽቦ ነገር ዛሮ ብለኩም አነ ምንም አይን ችግር ፈጥር ስለዚህ ይደልኝ ናላቱም ዝኾነ ረክብ ተነይሮ አነ ነው አልተ ህይወት ለኒ ምንም አውናስ ህይወት ዘቱ ነገር የለኝ እና ችግር እንዘይ ምፍጣር ዛክል የሆሙ ሓሲበ ረኺበ ዛሮ ሓሲበ ነይራ ግን ያው ከምትራሁም ወይ ጽቦ ነገር አይጸናህና በቃ ምንም መንገድ አማጻሊ ሁላha ለኔ على ህይወት መምራሒና ያው استقصاله عن رينا ፍጠር ነገር አነ ስቲል ምንም ክሎ ዘኸል ነገር የለም እና ጻሊ ኑሪና ማለት ቤተሰብ እና ደህና ሁሉላችሁ። እኔም ወደ ስራዬ ልሄድ መሰለኝ። ያው የሰው ህይወት እየበጠበጥኩ ያለው ነው እየተሰማኝ ነውና የራሴን ህይወት ላርክ ቻው ደህና ሁኑ።